አባ አባ ማነሽ ደሞ አንቺ? አባቴ ረሱኝ እንዴ? ወለተማ አላውቅሽም። እንደውም እኮ ቤቴ አላውቅሽም አልኩ እኮ። ለምን አትሄጂም? የኔ ልጅ ነይ እስኪ አረፍ በይ። አየሽ አላውቅሽም መባል ምን ያህል እንደሚያናድ። እኔስ ሰው ነኝ ብረሳሽ እንኳን አይገርምም። እርሱ ግን ጠፍተሽ ቆይተሽ በመጽሐፍ አላውቃችሁም እንዳለ አላውቅሽም ቢል ምን ትሆኚ ይሆን? ልጄ ሁለት አላውቃችሁም ቦች አሉ። አንዱ እኛ ኃጢአት ረክሰን ስንሞት በፍርድ ቀን አላውቃችሁም የሚለን ፈጣሪ ነው። ሁለተኛው ግን ተጸጽተን ንስሐ ስንገባ ሰይጣን አላውቃችሁም ብሎ ከኛ የሚሸሸን ነው። ታዲያ አንቺ የትኛውን ትመርጫለሽ? ሁለተኛውን ማለቴ ሰይጣን አላውቅሽም ቢለኝ እኮ። ለምን ከደጁ ጠፋሽ? በያ ተናገሪ። እኔ እንኳን ከመጀመሪያውም ያወቅኩሽ በድምጽሽ። በእኔ መረሳት ካንገበገበሽ በፈጣሪ መረሳት እንዴት አያሳመምሽ? የቅዱስ ገብርኤል ወዳጆች፣ በራማ ቅዱስ ገብርኤል ዘማህደረ ክርስቶስ ገዳም የሚገኙ መነኮሳት የኛን የልጆቻቸውን እገዛ ይፈልጋሉ። ከአዲስ አበባ 664 ኪሎ ሜትር እብናት ወረዳ ውስጥ ያለው ከተመሰረተ 800 ዓመታትን ያስቆጠረው ይህ ጥንታዊ ገዳም በውስጡ ከ150 የሚበልጡ መነኮሳት በረሃብና በውሃ ጥም እየተሰቃዩ ነው። የሚኖሩባት ደሳሳ ጎጆም ከፀሐይ እንጂ ከዝናብ አያስጥልምና ክረምት ከመግባቱ በፊት ተባብረን በዓታቸውን እንስራ። ፈዋሽ ጸበሉም 5 ኪሎ ሜትር ተራራ ላይ ሲሆን ዲያቆናት በየዕለቱ በዚህ መልኩ በጀሪካን እየቀዱ ለምዕመኑ ያደርሳሉ። ለዚህ የሚሆን መውረጃ ቱቦ ገዝተን ከድካም እናሳርፋቸው። ገዳሙንም ከመፈታት እንታደግ።